ሰላም ቤተሰብ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። ሰላማችሁ ይብዛ። ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ዛሬ ከተፍ ብለናል ማለት ነው። ውድ የቻናሌ ቤተሰቦች አበረታቱኝ። እንግዲህ አዳዲሶች ካላችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ነው የምለው። ውድ የሀገሬ ልጆች ዛሬ ያው እንግዲህ እንደምታውቁት ቅዳሜ ነው። ቅዳሜያችን እንዴት አድርገን ማሳለፍ እንዳለብን አብረን እንመለከታለን ማለት ነው። ውድ የሀገሬ ልጆች ማለት ነው። እዚህ ጋር እንትን አለ ማለት ነው። ይሄው ፌስታሉ ማለት ነው። የምታዩት ፌስታል ይሄ አበባ የሚቀመጥበት ነው ማለት ነው። የሚሸጥ ነው። ሁለት ብር ነው የሚሸጠው ማለት ነው። እንዴት እንደሚያያችሁት በጣም ነው የሚያምረው ማለት ነው። አሁን እኔ ምን አደርገዋለሁ እዚህ ውስጥ ማለት ነው። እዚህ ፌስታል እንደምታዩት ይሄ ፌስታል እዚህ ጋር መሽሙም እንትን ብያለሁ ማለት ታውቁታላችሁ። ይህን ማለት ነው አጥብና እዚህ ውስጥ እንዴት አድርጌ እንደምናስተካክለው አብረን እናያለን ማለት ነው። አሁን ትንሽ ነው ዝም ብዬ ከግቢ ውስጥ ቆረጥ አድርጌ ይዤ የመጣሁት ማለት ነው። ይህን የምታዩትን መሽሙም ይባላል። ይሄ በጣም ቆንጆ ነው፣ ሽታው በጣም ነው የሚያምረው። ይህን እንዴት አድርጌ እዚህ ጋር እንዴት አድርጌ እንደማስተካክለው አብረን እናያለን ማለት ነው። ውድ የቻናሌ ቤተሰቦች እና አንዳንዴ ጭንቅላታችንን ማሰራት አለብን እንላለን እና ይኸውላችሁ እዚህ ጋር አሁን እኛ ጋር እየተገዛ ሴትዮዋ ማለት ነው ገዝታ ታመጣለች። ይሄ 2 ሪያል ነው የሚሸጥ ማለት 2 ብር ሪያል ነው የሚሸጠው ማለት ነው። ግን እዚህ ውስጥ ብዙ ነገር ማድረግ ይቻላል እውነት ለመናገር። ለምሳሌ አሁን እዚህ ጋር እንትን የሆነ ለሰው የምትሰጡት ሀዲያ ነገር ስጦታ ምናምን ነገር ብዙ ነገር ይጠቅማል ማለት ነው። እኔ ዛሬ በቃ እንዴት አድርጌ ይህን ማስተካከል እንዳለብኝ አብረን እናያለን ማለት ነው። አሁን ከግቢ ውጭ ወጥቼ አበባዎቹን አብረን እንቆርጣለን ማለት ነው። መጨረሻ ላይ ደግሞ እንዴት አድርጌ እንደማስተካክለው ታዩታላችሁ ማለት ነው። ውድ የቻናሌ ቤተሰቦች ማለት ነው። ዛሬ በጣም ደስ ብሎኛል ማለት ነው። ምክንያቱም እኔ በነገራችን ላይ ማለት ነው እንትን ይሄ አበባው ነገሮች ምናምን በጣም ደስ ይለኛል ማለት ነው። በጣም ማለት ነው። ግን እኛ ጋር ቅዳሜ እንደዚህ ይስተካከላል ማለት ነው። ይኸው ትናንት አርብ ስለነበረ ስላልተመቸኝ ነው ማለት ነው። አሁን ግቢ ውስጥ አብረን እንሄዳለን። አበባውን እንዴት አድርገን ቆርጠን እዚህ ጋር እንዴት እንደምናስተካክለው መጨረሻ ላይ አብረን እናያለን ማለት ነው። ውድ የቻናሌ ቤተሰቦች አሁን አብረን አበባችን እንቁረጥ ማለት ነው። ማሮቼ ፍቅሮቼ እና ውዶችዬ ማለት ነው። አሁን ይኸውላችሁ እዚህ ጋር እየቆረጥኩ ነው ማለት ነው። ቆንጆውን ነው የምቆርጠው፣ ረዘም ያለው ማለት ነው። ምክንያቱም ዲዛይኑ ቆንጆ እንዲሆን ማለት ይኸውላችሁ በጣም ነው የሚያምር። እዚህ እንደምታዩት ይኸው ግቢ ውስጥ በጣም አበባዎች አሉ ማለት ነው። ይኸውላችሁ እንደምታዩት ይሄ ነገር ለብዙ ነገር ነው የሚጠቅማችሁ እያለሁ አሁን ለምሳሌ ከሽቶ ጋር እንደዚህ ካልጋ ላይ ሽቶ ምናምን የሚደረጭበት እዚህኛ ጋር እንደዚህ ነው የምንሰራው ማለት ነው። ይሄ እንዳለ የምታዩት ይሄ መሽሞ የሚባለው ነው ማለት ነው። እና ግቢ ውስጥ ቤት ውስጥ እኔ አስተካክለው በጣም ሽታው በጣም ቆንጆ ነው ማለት ነው። ውድ ቤተሰቦች ማለት ነው። እና አሁን ቆራርጠን ጨርሰናል። ረዘም ያለ መሆን አለበት እንዳልኳችሁ። ይኸውላችሁ አሁን ጠዋት ነው ብዙም ፀሐይም ስላልሆነ አሁን አምሮበታል እንዳለ እንትኑ ማለት ነው። አበባዎቹ ምናምን ያው አበባ ታውቃላችሁ፣ አትክልትና ሕፃን አንድ አይነት ነው የሚባለው እውነት ነው። እና አሁን ቆርጫለሁ ማለት ነው። አሁን ግቢ ውስጥ መተናል ማለት ነው። እዚህ ጋር እንደምታዩት አበባ አለ። አበባችን እዚህ ጋር እንቆርጣለን ማለት ነው። በጣም እሾሃማ ነገር ነው። እችን መያዝ በደንብ መጠንቀቅ አለብን፣ ምክንያቱም እንዳይወጋን ማለት ነው። እንደዚህ እቆርጠዋለሁ እንደምታዩት ማለት ነው። ይኸውላችሁ እንዴት እንደሚያምር ይዩት። አሁን ይሄን እንዴት አድርገን ቆርጠን ቤት ውስጥ እኔ በተለይ ኩሽና ቤት እንትን ሳሎን ቤት ነው የማስቀምጠው ማለት ነው። ይኸውላችሁ እንደምታዩት እንደዚህ ቁርጥ አረገውና ይሄው እንደዚህ ቁርጥ ይደረግና ለምን እንደሆነ ታውቃላችሁ? በቀላሉ እንዴት አድርገን ነገሮችን ማስተካከል እንደምንችል ለማሳየት ያህል ነው። ውድ ቤተሰቦች ማለት ነው። ይኸውላችሁ እንደዚህ አሁን ቆራርጬ ጨረስኩኝ። ይኸው እንዴት እንደሚያምር ይኸው ሳሩ ራሱ ያምራል። እዚህ ላይ ቡና ነበር ማፍላት በእውነት ለመናገር እዚህ ላይ ማለት ነው። ግቢ ውስጥ ግን እዚህ ጋር ተባይ ምናምን አለው። ይኸው እንዴት እንደሚያምር ምታዩት ማለት ነው። ውድ ቻናል ቤተሰቦች አሁን እንደዚህ ቆራርጬ ጨርሻለሁ። ይኸው እንደምታዩት ማለት ነው። እዩት እንደዚህ ቆራርጫለሁ። ሌላም ጨምራለሁ፣ ሌላም ማለት ነው። ሌላም ደስ የሚል አለ። ያው እንግዲህ እዚህ ጋር የምታውቁት ማለት ነው። እዚህ ግቢ ውስጥ
አበባዎች ምናምን በጣም ደስ የሚሉ አሉ ማለት ነው። አሁን ይህን ቆራርጬ ጨርሻለሁ። ሌላ ቦታ ደግሞ ሂጄ ቆርጣለሁ ማለት ነው። እንዴት እንደሚያምር ይሁት። ፍሬሽ ነው እንግዲህ እንደምታዩት ማለት ነው። ቆርጬ ጨርሻለሁ። አሁን እዚህ ጋር ነው የማስተካክለው ማለት ነው። እዚህ ጋር የምታዩት ማለት ነው። ቅድም ያሳየዋችሁ እዚህ ጋር ነው የሚስተካከል። መጨረሻ ላይ አብረን እንትንለዋለን ማለት ነው። አብረን እናየዋለን ማለት ነው። እንዴት እንደሚያምር አያችሁት? አያችሁት? በነገራችን ላይ እኮ ማሮቼ ማለት ነው አረብ ሀገር ብዙ ነገር ነው እኮ የሚያስተምረን። ስራ ብቻ አይደለም፣ ስራ ብቻ አይደለም። ብዙ ነገር እንማራለን፣ እውቀት እንማራለን፣ ትዕግስት እንማራለን፣ ሰው ማን እንደሆነ እንማራለን። በደንብ አድርገን እንማራለን ማለት ነው። አረብ ሀገር ያለን እህቶቼ ማለት ነው ስራ ብቻ አይደለም። አንዳንዶቹ ማዳምን ሩዝ ቀቂ ምናምን ምናምን የሚሉ አሉ። አንዳንድ ጭንቅላታቸው የማይሰራ ማለት ነው። እኛ ግን ብዙ ነገር ነው የምንሰራው፣ ብዙ ነገር ነው የምንማረው። የኔ ጀግኖች ማለት ነው። አሁን እንደዚህ ቆራርጫለሁ ይውላችሁ። ንፋሱ ምናምን አለ መከይፉ ማለት ነው። አሁን እንዴት አድርጌ መጨረሻ ላይ እንዴት አድርጌ እንደማስተካክለው አብረን እናያለን ማለት ነው። ይውላችሁ ይሄም አበባ ነው። አዎ እንደዚህ እናስተካክለዋለን እንደዚህ፣ ምክንያቱም ዲዛይን እንዲሰጠን ማለት ነው። እና ዛሬ ቅዳሜያችን እንደዚህ አብረን ነው የምናውለው ማለት ነው። አዎ በነገራችን ላይ እኔ አበባ መስራት ምናምን ደስ ይለኛል ማለት ነው። ምን ልላችሁ ፈልጌ ነው፣ በቀላሉ እንዴት አድርገን መስራት እንዳለብን ለራሳችን፣ ለወደፊት፣ ለኛ ለህይወታችንም ማለት ያኔ ማካበድ የለብንም። ህይወትን ቀላል አድርገን መኖር እንችላለን በሚለው ነው ማለት ነው ውዶችዬ። እና ይሄን ይመስላል። እስቲ እንደምታዩት እንግዲህ በዚህ እንደው ላይክ ካላደረጋችሁ ላይክም ሰብስክራይብ ማድረግ እያረጋችሁ አበረታቱ ነው የምለው ውድ የቻናሌ ቤተሰቦች። እንደዚህ አድርጌ አስተካክላለሁ። ግን ከስር እንትን አለው። ይሄ ምንድነው እንዳያደርቀው ይሄን እንደምታዩት ይሄን እንትን እለዋለሁ፣ ረጫዋለሁ አለ የእንትን ማለት ነው የአበባ እንትን አለ እንደ ውሃ ነገር ሆኖ ግን የራሱ ይሆናል። እሱን ረጫዋለሁ ማለት ነው። እንደዚህ እናስተካክላለን። ከዛ እነዚህ ደግሞ የምታዩዋቸው ደግሞ እነዚህ ሮዝ ናቸው። በነፍስ እጅ ነው የሚባለው ይሄ እነዚህ ማለት ነው። ያቸው ይሁማ በመቤት የስም እንዴት እንደሚያምር ይኸው። አሁን እንደዚህ አድርጌ አስተካክለዋለሁ። ይኸውላችሁ እንደምታዩት መጨረሻ ላይ እንትን እንዳይደርቅ ማለት ነው አለው የራሱ እንትን እንደውሃ ነገር፣ እሱን እረጫዋለሁ ማለት ነው። ይኸውላችሁ እንደዚህ አድርገን እንረጫለን፣ እናስተካክላለን። እናትዬ ያይዋ ወይ በጣም ነው የሚያምረው። እኔ ደስ ብሎኛል። በዛውም እንግዲህ ሪታ እንግዲህ የምትሳደቡም ልትኖሩ ትችላላችሁ። ግን እስካሁን እኔ ኮሜንቴ ላይ የሚሳደብ አይቻል አቅም ማለት ነው። ሁላችሁዬ ማለት ነው የማሮቼ ፍቅሮቼ ሁላችሁም ውድድድ ነው የማደርጋችሁ። ይኸውላችሁ እንደዚህ አደርገዋለሁ ማለት ነው። ይኸው እና ምን ልል ፈልጌ ነው በቀላሉ እንዴት ማድረግን ቤታችን ለወደፊት ኢትዮጵያ ስንሄድ ሀገራችን ስንሄድ ማለት ነው ነገሮችን ቀለል አድርገን መኖር እንችላለን በሚለው ነው ውዶችዬ ማለት ነው። እንግዲህ ያው ይሄን ይመስላል ማለት ነው። እንግዲህ አብረን መጨረሻ ላይ ደግሞ አስተካክዬ ምን ብዬ አብረን እናያለን ማለት ነው። ይኸውላችሁ እንዴት እንደሚያምር ይዩት። ይሄ ፍሬሽ አበባ ነው ማለት ነው። ፍሬሽ አይታችሁታል ስቆርጠው እና በዚህ መልኩ እንደዚህ ቆረጥ አድርገን እናስተካክለዋለን። አሁን ይሄ የት ነው የሚሆን መሰላችሁ ማሮቼ ፍቅሮቼ ማለት ነው። ይኸውላችሁ እንዴት በቀላሉ ቤታችን ማሳመር እንዳለብን እዩት። አሁን ጨርሻለሁ። ትንሽዬ ነው የሚቀረኝ። በዚህ ጋር ሳት አረግበታለሁ። እንደምታዩት እነዚህ መሀል ላይ ነው የሚሆኑ ማለት ነው። ይኸውላችሁ እንደዚህ አድርገን ቤት ውስጥ ግቢ ውስጥ አበባ ካለ እንደዚህ እናስተካክላለን። ግዴታ የኛ ቤት አይደለም ምናምን ለራሳችን ለበቀላ ለአእምሯችን ደስ ይላል። የኔ ቤት አይደለም የምን አባቱ ምናምን ያኔ ማለት የለብንም። በየትኛውም ቦታ ሆነን ራሳችን የሚያስደስት ራሳችን የሚያረካ ነገር ብንሰራ አሪፍ ነው። ለአእምሯችንም ለኛም ደስ ይላል በሚለው ነው ማለት ነው። ውድ የቻናል ቤተሰቦች ይኸውላችሁ እንደዚህ ሳጥ እናደርገዋለን። ያው እንደምታዩት ማለት ነው። ይዩት። አሁን ያው ወረድ ጨርሻለሁ ማለት ነው። እንደዚህ ሳስጨዋለሁ። ትንሽ እዚህ ጋር ይቀረዋል እንደዚህ እና
በቀላሉ ማስተካከል እንችላለን። ምክንያቱም የሰው ቤት ነው ምናምን ማለት የለብንም እስካለንበት ድረስ ከዚህ የሰው ቤት ነው ምን አባቱ ምናምን ማለት የለብንም። በየትኛውም ነገር እኛን የሚያስደስት ነገር ማድረግ አለብን። ማዳም ቤትም ሆነ የትም ቤትም ሆነ እኛን የሚያስደስት ከሆነ ችግር የለም። እንደዛ አላለሁ እኔ እንደዛ ነኝ ማለት ነው ውዶችዬ። እና አሁን ጨራርሰናል ማለት ነው። አሁን መጨረሻ ላይ እንትን ቀባዋለሁ የራሱ ትንሽዬ እዋለሁ እሱን ርጭት አደርግበታለሁ። ከዛ ጨረስነ ማለት ነው። ይኸውላችሁ እንዴት እንደሆነ አያችሁት? ተመልከቱ። እንደዚህ ነው ማለት ነው። አሁን ከዛ ይሄ የት ይቀመጣል ማሮችዬ? እንትን ላይ ይቀመጣል ማለት ነው። ያው ጠረጴዛ ላይ እንደዚህ ማለት ነው። እና ዛሬ ቅዳሜያችን ይህንን ይመስላል ማለት ነው። አላቅም መቼ እንደሚፖሰት ግን ያው ምንም ቢሆን የራስ የሆነ ነገር የራስ ነው በሚለው ነው የቀረጥኩት እንጂ ይሄ ብዙም ማለት ግን ትምህርት የምትወስዱበት ልትኖር ትችላላችሁ እህቶቼ ማለት ነው። አዎ ግቢ ውስጥ እንግዲህ አራል ቤት ማለት ነው። ግቢ ውስጥ እንደ ጉድ ነው ያለ አበባ እንደ ጉድ ነው ያላቸው ማለት ነው። እና ይህን ይመስላል ማለት ነው ማሮችዬ። አሁን ጨራርሰናል ማለት ነው። እንግዲህ ስለነበረን ቆይተን እናመሰግናለን ማሮቼ ፍቅሮቼ። ታያችኋል ያስተካከልነው አበባ ይህንን ይመስላል ማለት ነው። ዛሬ ማለት ነው። እስቲ ማን ነው ሀዲያ የሚፈልግ ማለት ነው? ይኸውላችሁ ይሄ አሁን አስባችሁታል? ሱፐር ማርኬት ማለት ነው። ሱፐር ማርኬት ቢሸጥ ስንት እንደሆነ አሁን ቢያንስ ይሄ 100 ሪያል ይሸጣል። የምሬን እየቀለድኳቸው አይደለም። እኛ ግን 100 ሪያል ሳናወጣ ግቢያችን ውስጥ ማለት ነው ግቢያችን ውስጥ እንደዚህ እናደርጋለን ማለት ነው። እንደምታዩት ሸግዬ ነው። በጣም ያምራል። ወድጀዋለሁ። እንግዲህ ቤት ሳጸዳ ነበር ያረፈድኩት፣ ግን ያው በዛው ትዝ ስለይ አስተካከልኩት። ይሄን ማለት ነው። ስንት ላይክ ያስፈልገዋል ይሄ ቪዲዮ ማለት ነው? ይሄ ቪዲዮ ስንት ላይክ ያስፈልገዋል? ተናገሩ ሳትዋሹ ምን ሳትሉ ማለት ነው። እና የኔ ማሮች ይህንን ይመስላል። ወደ ቤታችን እንገባለን ማለት ነው። አሁን እችን አስተካክለናል። እችን የሆነ በርፊውም ነገር ሸራጫት እናደርግና ከዛ ሳሎን ቤት እናስቀምጠዋለን ማለት ነው። አዎ እንደዛ ነው ነገሩ። ስለዚህ እኔ ይሄን ስለሰራው በጣም ደስ ብሎኛል ማለት ነው። ዛሬ ቀን ያማረ ይሆናል ማለት ነው። እንግዲህ ይኸውላችሁ እያችሁ እና እንደዛ ነው የኔ ውዶች ማለት ነው። ስለነበረን ቆይታ አመሰግናለሁ። እንግዲህ ወደ ቤቴ ልግባ ማለት ነው። ይሄ በነገራችን ላይ ማጅልስ ነው ወንዶቹ የሚቀመጡበት ማለት ነው። እዚህ ጋር ነው ደስ ይለኛል። ለምን እንደሆነ እንጂ እና ጨርሰናል። ስለነበረን ቆይታ አመሰግናለሁ። ሸር፣ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱ ውድ የቻናሌ ቤተሰቦች። በጣም ነው የምወዳችሁ። ሰላማችሁ ብዝት ይበል። በቀጣይ ቪዲዮ እስከምንገናኝ ድረስ